ከነካ አንዳንድ ሰው ከነካኝ በኋላ ይቀጣጠላል። የለም ሳይነካ ተቃጠል። ከዛ በኋላ መጥቶ ያቃጥላል። ነካ አድርገውና ሳይነካ ተቃጠል። ከዛ በኋላ ነው መጥቶ የሚያቃጥለው። አለበለዚያ የለም። ይኸው ልንገርህ ዛሬ ይኸው ዝም ብለህ አንተ እጅና እግር አጥፈህ የሚመጣ ቅባት የለም። ይኸው በመንቀሳቀስ በመጮህ ልብን በመስበር አለ። ግን አሜን አትልም? አንዳንድ ሰዎች ገሎ አሜን ስል ደምቺ ምን ትሆናለች? አንዳንድ ሰው ደግሞ የራሱን ወጉን ስትል አንዳንድ በሰው ዘንድ ይናቃል። ግን አምላክ ተቀብሏል። ምን ማድረግ ያ ሰው ለአምላክ ይፈርቻል። ዛሬ ኮኒ ላይ ያለው አቀምላ ሳቱን አሜሪካ ነው ወደ ግራ ወደ ቀኝ ሳታል ወደ ሰማይ ታየ። ፓርቲዎቻችሁ ኢየሱስ ጌታ ነው። እግዚአብሔር አምላክ ለመስራት ሲመጣ የተዘጋጀ ሰው ልቡ የሚንቀጠቀጥ ለጌታ ልቡ የደነገጠ ለጌታ ልቡ የተከፈተ ያባዝማ አይችልም። እግዚአብሔር ይናገራል ሲባል ማይችል ሰው አንዳንድ ሰው ልቡ እኮ ጠንካራ ነው። አንድ እግዚአብሔር እንዲህ ይላል ሲባል ምን አለ ይላል። አንተ በምን አቅም ነው እንደዛ ምለው? በጌታ በኢየሱስ በምን አቅም? እኔ እግዚአብሔር ምስክሬ ነው። መሬት ላይ ተኝቼ ነው አሜን ብሎ አሜን። አንተ እኮ ሰይጣን አልተባለም፣ ወይም ደግሞ አንድ መልአክ አይደለም መልአኩ እንዲህ ይላል አልተባለም፣ ወይም ደግሞ የሆነ እንትና እንዲህ ይላል እግዚአብሔር እንዲህ ይላል የሚለው ድምፅ ሰምቶ ምን አለ ይላል። አንተ ሰው እግዚአብሔር የሰማይ ንጉስ የምድር ንጉስ እግዚአብሔር የፍጥረታት ሁሉ ንጉስ ለአንተ ለማውራት ሲመጣ ራሱን አልገለጠም እንጂ ቢገልጥ እዚህ ጋር እኮ ፍርፍር ትሆናለህ። አሜን በል ወይ አሜን። አላየም እንጂ እግዚአብሔር አንድ ራሱን ሳይሆን ትንሽ የብርሃን ቢያሳ እዚህ ፍርፍር ትሆናለህ። ማካታራ ዲናማ የሚናገር ጌታ እግዚአብሔር በፊት ያንተ ራስን ሲሰጥ ልብ ስትከፍ ያንተ ደጆች ይከፍታል። ዛሬ ከፋር ግን ልባርክ ነው ከኃያሉ ጌታ ከሰማይ ያንተ ደጅ ይከፈታል። ያንተ በሮች እንዲከፈት ሰዎችም ሰይጣንም ላይ ወድጅ ግን ሰማይ ይከፍታል። ዛዲያ ሶማ ዛራዴ ኢየሱስ ያድናል። ሃና እኮ ወዳጅ ማጠኗ የዘጋው ድግምት አይደለም ነው መቅደስ ማጠኗ የዘጋው ሰይጣን አይደለም እግዚአብሔር ነው የዘጋው። አሜን በል። ራሱ ማን ነው? ራሱ እግዚአብሔር ነው የዘጋው። ግን ሃና አልቻለችም። ጌታው እንዴት ልጅ ነው አለች። በቃ ተንቀጠቀጠ በእግዚአብሔር ፊት። አልቻልኩም እኮ ጌታዬ ወዳጄ ይሄ ወደደ ብትመለክ ጌታ አለች። ጌታዬ እግዚአብሔር በሰማይ ደግሞ አልቻለም። ራሱ አያትና ለክ የዘጋው ራሱ ከፍ ዛሬ ማታ ይሆናል። ሰው የዘጋ ነገር ይሁን እግዚአብሔር ራሱ የዘጋ